ምን ነው አመሸ ጴጥሮስ? ተጨንቄ ነበር። በጣም ይቅርታ የኔም መቤት። መምህር ሁሉን ነገር ትቼ እንድከተለው ጠየቀኝ። እንዳልፈራም አበረታታኝ። ስለኛ እርሱ እንዳለልን ነገረኝ። ሰዎችንም እንዴት ወደ ህይወት እንደማመጣ ያስተምረኛል። እርሱን ለመከተል ብለህ አሳ ማጥመዱን ልትተው ነው ማለት ነው? አዎን። ከርሱ ጋር ሂድ ጴጥሮስ። እኔና እናቴ ሁሉን ነገር እንወጣለን። እስከፈለክበት ጊዜ ድረስ ከርሱ ጋር ሁን። ይህንኑ ከእናቴ ጋር ስናወራ ነበር። እርሱን ካወክ ጊዜ ጀምሮ በጣም ተቀይረሃል። አሁን ጥሪው የመጨረሻ ነው። ሁሉን ነገር ትቼ እንድከተለው ጠይቆኛል። ብቻህን ያለህ አትመስለኝም። አሁን ዮሐንስ፣ ያዕቆብ፣ እንድርያስም ሁሉን ነገር ትተው እርሱን ይከተላሉ። ሰዎችን እያስተማረ ተአምር የሚሰራው ሰው በየቀኑ አዳዲስ ተከታዮችን እያፈራ ነው። ይሄ ዮሐንስ መጥምቁ የሚሉ ሰው አሁንም አልሞተም ማለት ነው? ንጉስ ሆይ ዮሐንስ ጭንቅላቱ ተቆርጦ ሞቶ የለ እንዴ? አው ለዚህ ሁሉ ተጠያቂው አንቺ ነሽ። ምን ማድረግ እንዳለብኝ አላውቅም። ጦርነቱ ያለ ጥርጥር መጀመሩ። ጦርነት? የምን ጦርነት? የአረብ ንጉስ ጦሩን እየከተተ ነው። ጦርነት ሊጀምር ይፈልጋል። ለምንድን ነው ጦርነቱ ያስፈልገው? ለምን መሰለሽ? የእርሱን ልጅ ሚስቴን ስለፈተዋት። ምክንያቱ ደግሞ እናትሽ ናት። አንቺ ምክንያት ነሽ። የሰው ልጅ ሰዎች ማን ይሉታል? አንዳንዶቹ በጣም ፈርተዋልና መጥምቁ ዮሐንስ ከሙታን ተነስቶ ነው ይላሉ። ሌሎቹ ደግሞ ነብዩ ሚልኪያስ እንዲጠባበቁት የተናገረው ኤልያስ ነህ ይሉሃል። ሌሎች ደግሞ ከነቢያት አንዱ ነው ይሉሃል። እናንተስ እኔን ማን እንደሆንኩ ትላላችሁ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ። በዚህችም ማለት ላይ ቤተክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻ እሰጥሃለሁ። መምህር ምን ያህል ጴጥሮስን እንደሚወደው አያችሁ? በእርሱ ላይ ቤተክርስቲያኑን እንደሚሰራ ተናገረኩ። እንደርሱ አይደለም ያለው። በእርሱ ላይ ቤተክርስቲያን መስራት ቢፈልግማ እንዲህ ይለው ነበር፣ አንተ ጴጥሮስ